ቲክቶከሮች መታሰራቸውን የአዲስ አበባ ፖሊስ አስታወቀ። ስደት ላይ ሁና ፓኪስታኒን አፍቅራ አግብታ እሱ ወደ ሀገሩ ከተሳፈረ በኋላ ያደረጋት ነገር እጅጉን በጣም ልቧን ሰብሯት አሁን ላይ በሰፊው በመላው ዓለም መነጋገሪያ ሆናለች። Pakistan girl, listen to me. Your Pakistan man husband came of abroad, mostly of them. በባለፈው ቲክቶክ ክሬቲቭ አዋርድ ላይ ያልሆነ አለባበስ ለብሰው የተገኙ ግለሰቦች በዛሬው ዕለት በአዲስ አበባ ፖሊሶች ቁጥጥር ስር መሆናቸው ተገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ላይ ሁለት መረጃዎችን ይዤ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ አንደኛው መግቢያ ላይ ያያችኋት አንዲት ፊሊፒኒ ፓኪስታኒ አፍቅራ በስደት እያለች አፍቅራ ከሱ ጋር ያው እሽኮሎሌ ስትል ነበረ። ልክ ፓኪስታኒ እንደገባ ያደረጋት ድርጊት እጅግ በጣም አሳብዷት አሁን ላይ ሚዲያው በሰፊ ሁኔታ ዓለም ላይ መነጋገሪያ ሆኗል። ስለሱ ጉዳይ ነግራችኋለሁ። በቅድሚያ ግን እኛ ሀገር የታሰሩ በዛሬው ዕለት የአዲስ አበባ ፖሊስ ያው እነዚህ ሰዎች በኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰዋል ብሎ በቁጥጥር ስር ያደረጋቸው ግለሰቦች አሉ። ያንን መረጃ ነው ወደ እናንተ እማደርሰው። ቪዲዮን ላይክ እያደረጋችሁት እስከ መጨረሻው ተከታተሉ። እንግዲህ ያወጣው መረጃ የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል ይላል። እንግዲህ ተይዞ ምርመራ እያደረጉባቸው ይገኛል። አዲስ አበባ ህዳር 30 ቀን 2018 ዓመተ ምህረት የኢትዮጵያ ፌዴራል ፖሊስ በሶስተኛ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አባሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩንም አስታውቋል። እንግዲህ የተመለከታችሁት እዚህ ጋር ወይም በፎቶ ላይ የምትመለከቱት በጣም መነጋገሪያ የነበረ በሰዓቱ በኢትዮጵያ ባህልና በምንም አይነት ያኔ በሃይማኖትም በባህልም የማይፈቀደውን የሆነ የሰገጤ አለባበስ ለብሰው ነበር ያወጡት። እነሱ ግን መነጋገሪያነትን ፈልገው ነበር የመጡት። ያው የሀገራችን ፖሊሶች ደግሞ ይሄንን በማድረጋችሁ ሀቂቀተን እጅግ በጣም ደስ ብሎኛል። ተጠናክሮ በዚህ ስራ መቀጠል አለበት እላለሁ። እንግዲህ የኢትዮጵያ ፌዴራል ፖሊስ በሰሞኑ ሀገራችን አዲስ አበባ ከተማ በተካሄደው የሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለውን አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፈና ፕሮግራሙን ያቀናበሩ ተጠርጣሪዎች ስም ዝርዝር ብሎ 5 ልጆችን አስቀምጧል። በአንደኛነት እንግዲህ ወንጌላዊት ገብረ እንድሪስ በርሄ ናት። ያ ማለት ደግሞ እዚህ ጋር ዳንቴል የሚመስል ሱሪ ለብሳ ጡቷን ከፍታ ጃኬት ነገር ጣል ያደረገችው 3 ሚሊዮን ያክል የጨረስኩበት በላይ የተናገረችው ግለሰብ ናት። የሚገርማቸው ነገር ሰርች አርጌ ሳየው ይሄንን ነገር በሳውዲ አረቢያ 35 ሪያል ነው። በኢትዮጵያ ማለት 1500 ምናምን የሚሆን ገንዘብ ነው እንጂ ይሄ ልብስ የሚገኘው 3 ሚሊዮን ምናምን 3 ነጥብ ምናምን ነገር ስትል ነበር። የ30 ሪያል ሱሪን የለበሰችው። በነገራችን ላይ እንትኑን ስክሪንሻት አርጋችሁ ወስታችሁ ሺኤን ላይ ወይም ተሙ ላይ ብታስገቡት 30 ምናምን ሪያል ነው እና 3 ነጥብ ምናምን የጨረሰ ነው ምናምን ብላ ስታወራ ነበር። አልሙሄም ሁለተኛው ተጠርጣሪ በረከት ጸጋዬ ጁፋራ ነው። ሶስተኛው ደግሞ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛሃኝ ቀጨኔ እና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውንም ፖሊስ ገልጿል። እንግዲህ የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጠ አለባበሶችንና መጤ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖን እንዳያስከትል ተጠርጣሪዎች ላይ የህግ ተጠያቂነት ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። በጣም ደስ ይላል። ይሄ ነገር
መጠናከር አለበት። እንደዚህ የኢትዮጵያ ባህልና እሴትን ያፈነገጠ እንደዚህ አይነት ደግሞ የወረደ ነገር የሚያደርጉ ሰዎች መንግስት ትክክለኛ እርምጃ እየወሰደ ነው ብዬ አስባለሁ። እነዚህ ሰዎች ዛሬ ከተቀጡ ቅጣታቸውን ካገኙ ነገ የተኛውም ትውልድ መጥቶ እነሱን አይከተላቸውም፣ የእነሱን ስራ አይደግመውም ማለት ነው። ስርዓት ያለው ሀገራችን፣ ባህላችን፣ እምነታችን፣ እሴታችን የሚወስደው ነገር ልክ በሱ መንገድ ነው መሆን ያለብን እንጂ ከሀገራችን በእምነትም ሆነ በባህልም ሆነ በእሴትም ሆነ የማይሆነውን ነገር አፈንግጠን ማድረግ የለበትንም። ያኔ ሰግጥ ሲባል በዚህ መልኩ አይደለም መሰገጥ ያለብን። ብቻ ደስ የሚል እርምጃ ነው እየወሰዳችሁት ያላችሁት። በጣም ደስ ብሎኛል። ሀቂቀትን ነው የምላችሁ። በጣም የሚያስደስት ነገር ነው። በርቱ ማለት እፈልጋለሁ። Give me a valid reason why you block me. Sa imo? Give me a valid reason. Because he's married to his cousin. Why you block me all account, WhatsApp, Messenger, TikTok? Why? Block him back. Give me a valid. يعني ما ادري ايش نوع هذه الاخت الفلبينيه كان في علاقه بينها وبين واحد باكستاني، ما ادري ايش نوع العلاقه انا، ولكن نزلت عليه 5,000 مليون فيديو بس عشان تعرف ليش سوى لها بلوك. هو سوى እንግዲህ ሌላኛው ደግሞ እዚህ ጋር አሁን መግቢያ ላይ ያስገባሁላችሁ የዚች ልጅ ነገር እጅግ በጣም በመላው ዓለም መነጋገሪያ ሆኗል። ይህም የተደረገው ምንድነው? ስደት ላይ ሳውዲ አረቢያ ባለችበት ጊዜ አንድ ፓኪስታኒ አፍቅራ ከሱ ጋር ትኖር ነበርና እንደ ማንኛውም ሰው ስደት ላይ ሰርቶ ለመለወጥ መጥተው እዚህ በሚሰሩበት ሰዓት ተጋብተው መኖር ይጀምራሉ። ፍቅረኛዋ ይሆናል። እዚህ ጋር የምትመለከቷት እንግዲህ የሷ ቲክቶክ አካውንት ነው። እንግዲህ ይሄንን አካውንት አሁን ላይ ከፍታ ስለሱ ብቻ ነው እያወራች ያለችው። ስለሱ ስታወራ ደግሞ ነው ይሄንን የሰሙ የሶሻል ሚዲያ ተጠቃሚዎች በሙሉ በዚህ ጉዳይ ላይ መነጋገሪያ ያደርጉታሉ። ይሄ ነገር ምንድነው? እንግዲህ እንዳልኳችሁ ቀድም ፓኪስታኒውን አፍቅረው እዚህ ሀገር ላይ አብሮ ሲኖሩ ወደ ሀገሩ መሳፈር ይፈልጋል። እንግዲህ እንደሚመለስ ነበር ለሷ የነገራት። ወደ ሀገሩ ከተሳፈረ ልክ እንደተሳፈረ ፕሌን ላይ ከገባ በኋላ ስለሱ ያለው ኮንታክት ኢሞ ይሁን ቴሌግራም ይሁን ሜሴንጀር ይሁን እዚህ ቲክቶክ ላይ በውስጥ የሚጻጻፉበት በቃ ከምንም ካለ ሶሻል ሚዲያ ከሚጠቀምበት ሶሻል ሚዲያ በአጠቃላይ ልጅቷን ብሎክ አድርጎ አሰናበታት ማለት ነው። ልክ ሀገሩን እስከ ፕሌን ላይ ወደ ሀገሩ ለመሳፈር ፕሌን ላይ እንደወጣ ማለት ነው። ከዛች ልጅ ብትደውል በምንዋ ትደውል፣ ሜሴንጀር ብትገባ፣ ቲክቶክ ብትገባ በቃ ባለው ሶሻል ሚዲያ በሙሉ ልጁን ማግኘት አልቻለችም ማለት ነው። ከዛ በኋላ ቲክቶክ ከፈተችና እንደምትመለከቱት ይሄ ሁሉ ቪዲዮ ስለሱ ነው። በቃ ምንም ማውራት አትፈልግም። እንደዚህ ፓኪስታን አግብቼ ነበርና ሀገሩ ገብቶ ቦለከኝ፣ ምንም አይነት ሶሻል ሚዲያ ከመው እንዳለ አስወጥቶኛል ብላ ቪዲዮ ስታወራ ነው ያለችው። እና ይሄንን ነገር ደግሞ ለምን በቃ እሷ የምትፈልገው ለምን እንደቦለካት ብቻ ምክንያት እየጠየቀች ያለችው ማለት ነው። ብዙ ፓኪስታኒዎች እየተቀባበሉት ነው፣ ብዙ አረቦች እየተቀባበሉት ነው። ግን እሷ እየፈለገች ያለችው አሁን ምክንያት ነው ማለት ነው። ተኸየሉ አሁን እዚህ ጋር እንዴት እንደምትሆን ለምን ከሁሉም ሶሻል ሚዲያው ለምን ቦለከኝ በቃ ጥያቄ ነው እየቀች ያለችው። እና እኔ ማለት የምፈልጋችሁ ነገር ስደት ላይ ሆናችሁ ከማታውቁት ሀገር ከሌላ ሀገር ሰው ሪሌሽንሺፕ ኖሯችሁ እናንተ ወደፊት ህይወት ይሆነኛል ብላችሁ ራሳችሁን አሳልፋችሁ ለታችሁ እንደዚች ልጅ እንዳትሆኑ። እነሱ ሀገራቸው ላይ የሞቀ ቤት የሞቀ ትዳር አላቸው። እነሱ እዚህ ሀገር የመጡት ሌላ ትዳር ለመመስረት ሳይሆን ለስራ ነው የመጡት። ስለዚህ ስራቸውን እስኪጨርሱ ድረስ እናንተን መጠቀም ያደርጓችሁ፣ እንደፈለገ ይጠቀሙባችኋል፣ እንደፈለጉ ያደርጓችኋል። አንቺ እውነተኛ ትዳር ነው ብለሽ መስዋዕትነት ትከፍያለሽ። እነሱ ግን ሌላ ህይወት ሌላ ትዳር አላቸው።
እና እናንተ መጠቀሚያ እንዳትሆኑ አንዳንድ ኢትዮጵያኖችም ስላላችሁ ነው ይሄንን ቪዲዮ ለእናንተ ትምህርት እንዲሆናችሁ ያመጣሁት። ከእናንተ ጋር ሊሰራ ይችላል። እናንተ ቤት መኖሪያ ቤት ስትሰሩ እሱ ዘበኛ ሊሆን ይችላል። እዛ ጋር የተለያየ ስራዎችን የሚሰራ ሰው ሊሆን ይችላል። እናንተ በሲሪየሱ እዛው እሱም እዛው እናንተ በስራችሁ ናችሁ። ስራችሁን ብቻ ሰርታችሁ ወደ ሀገራችሁ ገቡ። ሀገራችሁ ስትገቡ ሞልቷል፣ ወንድ ሞልቷል። እኛ ሀገር ለምን ይሄንን ከኛ ጋር ያያችሁ ልትሉ ትችላላችሁ። ትላንትና የሰራሁት ቪዲዮ ተመልክታችሁ ከሆነ አንዲት ሰዓዳ የምትባል እህታችን ሰዓዳ ነይ ነይ ትለኛለ። አሁን ላይ ደውራዬ ቆሟል፣ ፕሬዴ ቆሟልና የት ነክ በሆዴን እያመመኝ ነው ለምን ጠፋክ? እሷ ራሱ ብሎክ አድርጓት በሌላ ነው ስልክ ገብታ ሪከርድ ያደረገችለት የኛ ኢትዮጵያዊ ማለት ነው። ከፈለጋችሁ ቪዲዮ ማየት ትችላላችሁ። እና አትልከስከሱ። የወጣችሁበት አላማ ሰርታችሁ ለመለወጥ ነው። እናንተ ደግሞ ከተልከሰከሳችሁ እነሱ ደግሞ የሞቀ ቤት አለ ይጠቀሙባችሁና ወደ ሀገራቸው ይገባሉ። ሀገራቸው ሲገቡ ደግሞ እናንተን ብሎክ አድርገው እዛ የሞቀ ቤታቸውን የሞቀ ትዳራቸው ላይ ይገባሉ። እነሱን በደንብ አቀባበል ይደረግላቸዋል። አያችሁ። እናንተ ደግሞ እዚህ ልጅ ይዘሽ ከሆነ ከልጅሽ ትንከራተቻለሽ፣ ከልጅሽ ሜዳ ላይ ትወጥቂያለሽ ማለት ነው። አሁን ማንም አይቀበላችሁም። ልጃችሁን ይዛችሁ ወደ ሀገር ይዤ ልግባ ብትሉ እኛ ሀገር ራሱ ማስገባት አትችሉም። ሀርድ ነው። ኬትም ተርመጥመጣችሁ ያመጣችሁትን ልጅ ከሌላ ዜጋ የወለዳችሁትን ልጅ የኛ ሀገር መንግስትም አልቀበላችሁም ብሏል። ከኛ ከኢትዮጵያኖች ወለዱ አባቱ ኢትዮጵያ መሆኑ ብቻ ከታወቀ ነው ኢትዮጵያ ይዛችሁ የምትገቡት ማለት ነው። እና እዚህ ላይ የሰው ሀገር ላይ እንዳትከራተቱ፣ ወልዳችሁ አትጣሉ። መጨረሻችሁ በቃ ወልዳችሁ መጣል ነው። ምንም አማራጭ የላችሁም። ወደ ሀገር ማስገባት አትችሉም። ያላችሁበት ሀገር ደግሞ ልጅን ማሳደግ ብቻችሁ ያለ ስራ ልጅ ይዛችሁ ስደት መቀመጥ እንዴት እንደሚከብድ ታውቃላችሁ። እና በዚህ ነገር ላይ ጥንቃቄ እንድታደርጉ ነው ይህንን መልእክት ለማስተላለፍ የፈለኩት በዚች ልጅ ምክንያት። እና አላህ ይጠብቀን፣ አላህ ይጠብቃችሁ። የወጣ ነው ለስራ ነው። ስራችንን ሰርተን በአግባቡ ወደ ሀገራችን እንመለስ ለማለት ወዳለሁ። አመሰግናለሁ ስለተከታተላችሁኝ። እንግዲህ የዛሬ ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።